ሙታን ከመቃብራቸው የማይቀሩበት እንዲሁም በደስታ ጭፈራው ላይ የሚቀላቀሉበት ቦታ በምድር ላይ አለ ብላችሁ ታምናላችሁ? እንኳን ወደ ዕፀ ትራቭል በደህና መጡ። ዛሬ በዓለማችን ላይ ወደሚገኘው እጅግ አስገራሚና ልዩ ባህል እናወራለን። ቦታው ማዳጋስካር ሲሆን ባህሉ ደግሞ ፋማዲሃና ይባላል። የአጥንት ግልበጣ ተብሎ የሚጠራው ይህ ባህል የጭንቀት ወይም የፍርሃት ፊልም አይደለም። ይህ የንጹህ ፍቅር መገለጫቸው ነው። በየ5 ወይም 7 ዓመቱ ቤተሰቦች የሞቱ ዘመዶቻቸውን አስክሬን ከመቃብር ያወጣሉ። ለምን መሰላችሁ? የሙታን ነፍስ አስክሬኑ ሙሉ በሙሉ እስካልፈረሰ ድረስ ወደ ቀጣዩ ዓለም መሻገር እንደማይችል ስለሚያምኑ፣ እስከዚያው ድረስ ግን ሊጠየቁና ሊታደሱ ይገባል ብለውም ያስባሉ። ነገር ግን ይህ የሀዘን ለቅሶ አይደለም፣ ታላቅ በዓል ነው። ቤተሰቦች በአስክሬኑ ላይ ውድ ሽቶችን ይረጫሉ። በአዲስና ጥራት ባለው የሐር ጨርቅ ይጠቀልሏቸዋል። ከዚያም ይጨፍራሉ። አስክሬኖቹን በትከሻቸው ላይ ተሸክመው እየጠጡ እየሳቁና አዳዲስ የቤተሰብ ወሬዎችን ለቀደሙት አባቶቻቸው ያካፍላሉ። በቀጥታ ሙዚቃና በደስታ የተሞላ ደማቅ ድግስ ነው። ለማዳጋስካር ሕዝቦች ሞት ማለት ዘላለማዊ መለያየት አይደለም፣ የአንድ ምዕራፍ መሸጋገሪያ እንጂ። ቀሪው ዓለም ያለፈውን ትዝታ ወደ ኋላ ትቶ ሲሄድ፣ እነሱ ግን ቃል በቃል ይዘውት ይጓዛሉ። እናንተስ ከቀደሙት አባቶቻችሁ ጋር ትጨፍሩ ነበረ? በኮሜንት ሴክሽን ላይ አሳውቁኝ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳይረሱ። በዓለም ዙሪያ ያሉ አስገራሚ ባህሎችን ለማየት ሰብስክራይብም ያድርጉ። በቀጣይ ጊዜ እስከምንገናኝ ድረስ ሰናይ ጊዜ።